ስጋው ስንት ኪስ ነው? 1 ኪሎ ግን ብዙ ስለምንሰራ ነው እንጂ ፎርኖ ዱቄት መብራት የለውም። የዚህኛው አሁን ይሄኛው ነው ዱቄቱን ታምሸዋለች ያለ ምንም በደንብ ካመሽ በኋላ እየመጣሽ ታማሲያለሽ። እየቀረሽ ነው እና እኔ አሁን ቆይ ወደ አንቺ ያቀርበዋለሁ። ከለሩ ትንሽ ቀየር እስከሚያደርግ ድረስ ነው። ተጨለመባችሁ ይቅርታ። እንግዲህ የቤቱ ማብራት ተተናል። የዱቄቱ ሽታው እስከሚወጣ ድረስ በደንብ እናምሰዋለን። ከዛ ሆዳያን ምናምን በጣም ነው የሚጣፍጠው። ከሚገዛው እንደውም ይሄኛው ይሻላል። አሁን የብሻምል ክሬም ይሸጣል ማለት ነው። እንደዚህ አይነት ሆኖ እንትን ይላል ይሸጣል ማለት ነው። እንደዚህ አይነት ክሬም ማለት ነው የብሻምል ይሸጣል። ግን እሱን ከምትገዢ ደግሞ ቤትሽ ውስጥ የምትሰሩ ይጣፍጣል። ይሄኛው ማለት ነው። ይሄ ግን እንደሱ አይነት ሆኖ የብሻምል ክሬም አለ በቢጫ እንደውም ቦቲው እንትኑ ብጫ ማለት ነው። ነገራችን ለማንኛውም እንኳን ክሬሙ ከሆነ ምግብ ራሱ ከምታመጪው እና ቤት ምሰሩ አንድ አይደለም። እሳቱን ቀን ያኔ በለስላሳ እሳት ላይ በቃጭሽ እንትን ስታኒስትር ስለሆነ ምንም እንትን አይለውም። በደንብ በመጥበሻ ማመስ ትችያለሽ። ግን እኔ እዚሁ ላይ ሁሉም ነገር ስለምጨምር አንደኛ አይባክንም፣ አይቦንም። አሪፍ ነው ይሄ። አሁን መጥበሻ ቢሆን ወደ ግድግዳ ወደ ጋዙ ያቡልሻል። እቺን ጨርሰሻል? በሱ 2 ነው ዱቄት የጨመርኩት ማለት ነው። ግን ማሳንት ያኔ እንደ መኮሮኒሽ ብዛት አሁን እኛ ዛሬ 2 ሲኒያ ስለምንሰራ ነው እንጂ ለቤት ቢሆን 1 በቂ ነው። 1 ኮብ ዱቄት ማለት ነው። አሁን ይሄኛውን ትለኪለታለሽ። ወተት ምናምን ጨምር። ወተት ነው ምንድን ነው? ወተት እዛ ጋር ውሃ ትለኪያለሽ። ለክቻለሁ። ዝም ብለሽ አንሹ እንተርካሙ ከለሩ ቀይሯል። አሁን ይሄ ማለት ነው። ያው ወደ 28 በጣም ነው የሚጣፍጠው። ብዙም ለማንተክተክ ከዛ አንድ ቅቤ ጨምራለሁ። ከዛ ወተት ብቻ አንቺ ይሄንን በቃ ቅቤው እስከሚቀልጥ ድረስ ከዱቄቱ ጋር በደንብ እናመሰዋለን ማለት ነው። ከዛ አንቺ ውሃ አዘጋለ ሰጁና አንቺ ውሃ በቀዝቃዛ ውሃ ነው የምትፈጨው። ወተት ማለት ነው። ወተት ፓውደር 5-6 ማንኪያ አድርጊበት። ፈሳሹን ካለ ፈሳሹን ማድረግም ይቻላል። ፈሳሹ ወተት ቢኖርም ፈሳሹንም ማድረግ እንችላለን። ለ1 ኪሎ ነው አሁን ይሄ 6 ማንኪያ ቅቤውና ዱቄቱ እንደዚህ አይነት አሁን ይሄ ምንድነው የሚባለው? ጭኮ አይመስልም? እንደዚህ ይሄ ጭኮ አይመስልም። ከዛ የፈጨነውን ወተት እንጨምርበታለን ማለት ነው። ወተት የተፈጨ ወተት አለ እዚህ ጋር። ቀስ እያለን እሳቱ መቀነስ አለብን እንዳይረጭብን። ለምን ዱቄቱ ስለእንትን ስላለ ማለት ነው። በደንብ ስለታመሰ ከዛ እንደ ውፍረቱ አይተን ውሃም
መጨመር እንችላለን፣ ወተትም መጨመር እንችላለን ማለት ነው። ለመጨረሻ ላይ እንፈጨዋለን በራሱ ማለት ነው። ይሄን አትጠሪ። አዎ ለምን ጥሬ ነው ይሄ ለቅለቅ ጥሬ ስለሆነ ከዛ እዚህ ላይ አሁን ጋዙን ኃይሉን መጨመር እንችላለን። ከተክ ማለት አለ። አዎ መንተክ አለበት። ወተቱና ዱቄቱ እንትን ማለት አለበት። በነገራችን ላይ ዱቄቱ መስላላሽተሽ በደንብ ከለሩ እስከሚቀይር ነው የምታምሹ። ስታምሹ ራሱ ሽታው ራሱ ይወጣል፣ የዱቄቱ ሽታ ማለት ነው። አንዳንድ ሰው አሁን ለምሳሌ ዱቄቱ ለምሳሌ እንደዚህ ባይታመስ አይጓጉልብሽም፣ ግን እንዲጣፍጥልሽ ከዛ መልሰሽ መፍጨት ነው አለ። ከፈጨሽ በኋላ ማንተክተክ አይጠበቅብሽም። ወደ ከቅቤም ጋር ማሽተሻል። ቅቤ ስንት ግራም ነው? አንድ ስንት ግራም? 500 ግራም ነው። 500 ግራም ለአንድ ኪሎ ስጋ። አሁን ይሄ እንትን ያስፈልገዋል፣ ወተት ያስፈልገዋል። ከፈለግሽም ውሃ መጨመር ትችላለሽ። ውሃ ልስጥሽ ትንሽ። ለምን ዱቄቱ እንትን ማለት ባህሪ ያለው የመወፈር ባህሪ ስላለው መፍጨታችን ስለማይቀር አይተዩ ለምናምን በቃ ትንሽ ተክተክ ካለ በኋላ እንፈጨዋለን ማለት ነው። ከዛ በዚህ አንድ ኮብ ትጨምሪልኛለሽ 500 ግራም ክሬም ማለት ነው። ኦኬ ይሄኛው ይሄንንም አለማድረግም ይቻላል። በነገራችን ላይ ከሌለሽ ማለት ነው። ከሌለሽ ጣዕሙ ምንም ችግር የለውም። ሲኖረው ይበልጣል። በዚህ አንድ ነው የምናደርገው። አልመታውትም። ጣሙን አሪፍ ያደርገዋል። ሴትዮዋም ተጨምረው ሌሎቹ እኮ ይበልጥ ይሄንን ነው የሚጠቀሙት። ይሄንን ክሬም ባይበልጥ ከእንትኑ አፍሴት ጠታደ ማለት ነው። ዘይታዲ ዘይት ጀር ብላለች። ሞጀር ዘይት ሞጀር ዘይት ከዛ ሽንኩርቷን ጨምረሽ ሽንኩርት ሞጀር አውሻ ትክክል ነው። ሞጀር ሽፍተው ላይ ሞጀር
ረሳኋት። አሁን ይሄ እንደውም ብዙ ነው አንስተን ግልብጥ እናድርገው። ላ ሀቢብቲ አይረጭም። ላ አሁን ይሄ ሊፈጭ ነው። አሁን ለጓጓላ ብለሽ ነው እንጂ የምትፈጪ ሲፈጭ የበለጠ ክሬሚ ይሆናል። ለዛ ነው አሁን እዚህ የጓጎሌ ውስጥ እንትን አይኖርም፣ ዱቄት አይኖርም። ቢኖርም ዱቄት ወረደ የታመሰ ስለሆነ ችግር የለውም። አሁን በቃ ሽንኩርቱ በደንብ ስለተጠበሰ ያጠርናትን ለሀመቱ የተፈጨ ስጋውን እንጨምራለን ማለት ነው። ከጥማትሙ በፊት ስጋ ነው ግን እንትን ነው መሰለሽ ስጋው በደንብ መጠበስ አለበት። ጣዕሙ እንደዛ ነው የሚመጣው። አሁን ብዙ ሰው ጥማቱ ሰርቶ ስጋው በደንብ ይጠበሳል። በተለይ ውሃ ስለሚጠፋ ይሄ አሁን ራሱ አይተፋል። ከዛ ትንሽ እንከድነውና መልሰን እናማስላለን። ከዛ በኋላ ነጭ ሽንኩርታችንን እና ቲማቲም እንጨምራለን ማለት ነው። ውሃውን እንዲተፋ ታሸዋለሽ። ሽታው ደስ ሲል ምንም አይነት ቅመም አልጨመርሽም። አሁን በእውነት ይሄ ጥሩ ዘዴ ነው። አንዳንዴ አሁን ስጋ ይሄ ስለታጠበ ነው እንጂ ይሄ ስጋ ደም ይተፋል። አይሽ አሁን በቃ ውሃው ጨርሷል። አይሽ አሁን ቅመማ ቅመምሽን ታረጊ። አሁን እቺ ነጭ ሽንኩርት ታረጋለህ። ማጥማቱን እቺ ነጭ ሽንኩርትና ዝንጅብል ነች የተፈጨው ማለት ነው። ራሱ ዘይት ተናረገ። አይ ታፋ እንደዚህ በደንብ እናሻለን። ይሄ መኮረኒ ያፈላ ነው ውሃ ነው። 2 ኪስ መኮረኒ ይዘሽ ነው ረጃጅሙ ከረት ውስጥ አለ። ይሄ ከነጭ ሽንኩርቱ ጋር ስጋውን በደንብ እናሸዋለን ማለት ነው።
አንድ ታረጊያለሽ ማለት ቶማቶ ግማሽ የነበረች አንድ ለአንድ ኪሎ ስጋ 1 ኪሎ ማለት ነው ወይስ አንድ ኪሎ ይበዛብናል? ለምን ለቤት ሲሆን አንድ ነው የምንጠቀመው። ያ አንዱ ይጨርሳል። ለሰዎች ተጠቀሚ ተተረፈ እንግዲህ የሆነ ነገር እንሰራለን። ከጦማት ማጆን ጋር እንደዚህ በደንብ እናሸዋለን ማለት ነው። ያኔ ብዙ ስለማንፈልግ ነው እንጂ ከጨመረም ይቻላል። አሁን እዚህ ላይ ጦማት አሁን አልጨመርኩም ገና ጨምራለሁ። ጨውና ዘይት ብዙ መታል ቲማቲሙና እንትኑ በደንብ እንዲዋሃድ ትንሽ ሰዓት ማለት ነው። ይቻላል። በደንብ ቀለም ማድረግም ይቻላል። ጦማት ማድረግ ማለት ነው። በደንብ ቀይ ቢሆን ግን የኛ ቤቶቹ እንትናቸው እዚህ ላይ አሁን በደንብ ቀለም ማድረግ ይቻላል ማለት ነው። አንዳንዶቹ አይወዱም። አሁን አየሽ፣ አሁን በቃ ውሃው ጨርሷል ማለት ነው። የስጋ ውሃ አልቋል። እራሱ አሁን ዘይት ይተፋል ማለት ነው። ስለዚህ አሁን ቅመሞችን እንጨምራለን ማለት ነው። ጨው በሊታ ስለሆነ ሰዎች ጨው ይወዳሉ። ከዛ እዚህ ጋር ከሆናለን በትንሿ ሶስት ስጋ ብዙ ሰው እዚህ ጋር ደግሞ የተፈጨ ሄል አለ። ትንሽ ማለት በነገራችን ላይ ማንኪያው ትንሽ ስለሆነ እዚህ ጋር ደግሞ እርድ አለ። ማንኪያዎቹ ትናንሽ ስለሆነ ፍትፍል መስራት ማንኪያው ትልቅ ነው። ይሄ ደግሞ የተፈጨ ዳርሴ ቀረፋ። አሁን መኮሮኒ ማቅለጥ ትችላለች። ይሄ ደግሞ እንትን ምንድን ነው? ክዝበር፣ የተፈጨ ክዝበር ድብላል ማለት ነው። ድብላል። አሁን መኮሮኒያችን ምንድን ነው? ኦርጋኖ በአማርኛ ጦሲ ነው የሚመስለው። የምግብ ጦሲ ነው ይሄ። አሁን ይሄ ቅጠሉ አይወጣም እንትን ስትበይ። አሁን ለምን እንጠቀማለን? የሚጠባበስ ነገር ላይ አሁን በቀደም እንትን አልሰራንም ነው ብሩኬ እንደዛ መስራት ቅጠላ ቅጠል
በዚህ ማንኪያ አንድ ይሄ ማቦች ተዘጋጅ። አታውሹ ትንሽ ቀንሽ ቀነስ ሌላ ምንድን ነው የምትጨምርበት? እዚህ ላይ ህዝብ ቀብሉኛስ ምናምን አይጨመርም። ሻምር ስለሆነ ቢሆን እንጨምርበት ነበር። ለምሳሌ መኮሮኒ በስጋ ብንሰራ አንዳንድ ቤት ይጨምራሉ። ቅጠሉን ደረቁ እኮ ተጨመረ። ህዝብ ደግሞ ደረቁ ጨመረ። እንትን ምንድን በቅዱናስ ፍሬሽ እኔ መኮሮኒ እንዳይ እዚህ ላይ የብሻምል ትንሽ ክሬም ጨምርልኝ። በቃ ጨምር በጄ ነው መኮሮኒ ግን ትንሽ በሰለ ይጠባበቃል ከበሰለ። አይ አሁንማ ተለያይቷል፣ ግን ትንሽ ቶሎ ማውጣት ነበር። ኦኬ ጠንከር ማለት አለበት። ለምን እዚህ ላይ አንቺ ነገር ትልቅ ነው ታውቂያለሽ? ሳህኑ ቀስቴ አዎ ትልቅ ነው። ማሻአላህ አሁን እዚህ ላይ ምን እንዲመቸኝ ነው በእንትን ማለት ነው እንጂ እቺ ትሻሻል። ሁሉም ሰው እኮ የሚመቸውን ነው የሚመርጠው። በእጄ ማለት ነው የሚመቸው። ለምን እኩል ነው መታረቂ። ይሄ ቢበዛን ችግር የለው ማለት ጣሙን ስጋው አሁን ስጋው ሲል የመኮረኒውን እንትን አታገኘው። ሲበዛም አይወጣም። የመድረቅ ባህሪ አያመጣም። ግን ስጋ ብዙ ሲሆን መኮረኒውን አታገኘው። ገባሽ? በቃ ሳሳ ብሎ እኩል ነው መሆን ያለበት። አሁንም ድጋሚ ለሰውም ሲሄድ እንደዛው ነው። አሁን ይሄ የሰዎቹ ነው። ኩሽና አሰራር ላይ ሁሉም ሰው የሚመቸውን ነው። ምክንያቱም ጓንት ስላደረግ አንዳንድ ሰው ጓንት አይወድም፣ ግን ይሄ የምግብ ጓንት ነው። ግላፍሱ የምግብ ስለሆነ ችግር የለውም። ሌላ ውስጥሻል ነው
በነገራችን ላይ እዚህ እንትካሽ ኢትዮጵያ ራሱ እንዲህ ነገር ምግብ ቤት ብትከፍቺ እኮ እንደዚህ ይሄን ልጣልጥ ነው የሚሉት ኢትዮጵያ በብዛት። አይ አረቦች የአረቦች አይ በነገራችን ላይ የሚያዘው አሁን ብዙ ልጆች አያቸዋለሁ የተለያየ ሲያዙ እንዴ ታዛ ምግብ ቤት አለ ቀንሶ ነው የሚሰጡሽ እዛ። አዎ ግን አሁን እንደዚህ ላይሰራ አይሰራ። ቆይማ አሁን ይሄ ማኮሮኒ ሻሚል ይባላል። ድሮም ማኮሮኒ ሻሚል ተብሎ ሰፊው ታስታውሻለሽ? እንትን ይሄ ላዛኛ ላዛኛም እንደዚህ ነው፣ ግን መኮሮኒዋ ትለያለች። ያቺ አለ ቆይ አሳይሻለሁ እንጂ ላዛኛ ቀን እንስራ። በጣም ነው የምወደው። በቃ ይሄ ማለት በቃ እሱ ነው ሀቢብቲ። ይሄም ራሱ ነው መኮሮኒ ብቻ ነው እንጂ የምትለያየው ሶሱ ሁሉ ነገሩ አንድ ነው። ያ ምንድነው መኮሮኒውን ስጋውን ቅጥን ታደርጊዋለሽ ወይም ደግሞ ቶሎ ግንፍል ውጥት እንደ መኮሮኒ ብዙ ሰዓት አጣበሱ ውሃ አፍልተሽ ጭምር ውጥት ነው የምታደርገው ስስ ስለሆነ። በቃ ይሄ አሁን ጨርሰናል። ኦቨን ውስጥ ነው የምናስገባው። ኦቨን አሁን ነው የምታስገቢው? ወይም መቆየትም እንችላለን። ለምን ሊሄዱ ሲሉ መጨረስ እንችላለን። እንደኔ ሊሄዱ አይ ሀቢብቲ እንደውም ይጨመር። ለምን እንደሆነ ታውቂያለሽ? በትኩሱ ስትቆርጩ ትንትን ይላል። ትንሽ ቀዝቀዝ ብሎ ስትቆርጩ ደግሞ ዲዛይን ነው ይቆረጣል። በነገራችን ላይ ከስር ሲሚኛ አድርጊበት። እሺ ወይ ማለት ከስሩ ላይ እሱ ስስ ስለሆነ ማለት ነው። እዛ ውስጥ አላውቂና የሆነች አንድ ስስ አለች። እዚህኛው ቪዲዮሽ ክፍት ነው አይደለ? ቪዲዮሽ ክፍት ነው። እዚህ ላይ ውስጥ ነው ስለማውስና ትንሽ ዝርጉ ጎበዝ እኮ ነሽ። ሲንጋፖር እኮ ነው ሰባት ዓመት ነው እዛው ፒኤችዲሽን ፍልስፍና ነው የተማረው። ማሻአላህ ያው አሁን ወደ ኩኪዝ አሁን እነዚህ ለሰዎች ነው እሱ አለ ሰው ሲኒያው እንደዚህ የቆሸሸ ላላ እታችኛው እንትን አለው የሆነ የራሱ ዲዛይን አለው። አነሰሽ አለሽ አምጪ አዋ ብዙ ስላመጣው አየሽ እንትን ብላለች እንዴ የሁሉ ለምን ሆነ ብላ ነው። እዚህ ላይ ማስታወስሽ እራሱ ህፃናቶች ይሄዳሉ። ይሄ ጅብን ምንድን ነው የሚባለው? ጅብን ክራ ስላለን ነው እኮ ስላለን ዝም ብለን ነው አለ አይደል? ሴትዮም ትወዳለች ደግሞ ይሄንን ያጣፍጣል ስላለን ነው እንጂ ግዴታ አብረሽው አቅርጠሽው ቢሆንስ ሲቀጣ ይጣፍጣል። እዚህኛው ላይ መጨመር እንችላለን። ድስቱ ላይ እየተንተከተተ መጨመር እንችላለን። ብሻምሉ ላይ እኮ ማኮሮኒ ጥሩ ብዙ አለ እንትን አላለሽ ማለት አልበዛማ። ሱሲ ናት ያለችው እና ልጅቷ መረጣችን አልበዛችም። እስካሁን አልበላችም ማለት ነው። ትንሽ
ስጋ ግን ትንሽ አንስታል። እዚህ ጋር ስለማይወዱ አይወዱም ብዙ አይወዱ። እነሱ ለምን ስጋ በልታ አይደለም። አንዳንዱ ስጋ ይወዳል። ገባሽ? አሹ አሁን እንዴት ነው አሹ ላይ ስትጠቀሚ የሆነ ሳሙሳ ምናምን ነገር ስጋውን ጥቅ እንድታርጊ ይፈልጋል። ይሄንንስ ተያያዘብሽ መኮረኒ ትንሽ ስለበሰለ ነው። አይ አሁን የሚቆይ ቢሆን በተለይ ይጋገር ነበር። አሁን ቶሎ ማንጠቀመው ቢሆን እንደማሞቅ በይ። አሁን ኦቨን መክተት ከላይ ቅልት ይላል ምናምን እና ጅብኑና ክሬሙ ስጋው ምናምን ይሆናል። ያኛው ድሮ እንደነገርኩሽ እንደዚህ እዛ የሰራሁበት የእነ ሳምሶን ቤት ያልኩሽ እዛ ነበር የሚሰሩት። እሱ ወይኔ ሲጣፍ በምን እንደሚሰሩት ታውቂያለሽ? በአትክልት መስራት ይቻላል። እሱ በስጋ ነው የሚሰሩት። በምን እንደሚሰሩት ታውቂያለሽ? ይሄ ዳቦ መጋገሪያ ክቡ ይሄ እሱ ውስጥ ከቶ ነበር የሚጋግሩት። እና ኢትዮጵያ እኮ አለ እሱ በብዛት ሁሉም ብዙ ቤት አለ እሱ። ድሮ ኢትዮጵያ ነው የምናውቀው እኛ እዚህ እናውቃለን። እዚህማ አለ እንደ እዚህ ሀገር አለ ሲያስተዋውቁ ሳውዲ አይቻለሁ፣ ግን ኩዌት ሳይሆን ሳውዲ። እናቴ በስመ አብ እንዴት ልብጣፍ ቀዝቅዞ ራሱ ድርቅ ብሎ እንዴት ልብጣፍ። ይሄንን ራሱ እሱን እና ወይ ይሄንን ማነው ስጋ ዶሮ፣ ይሄ በዶሮ መስራት ይቻላል። ካልሆነ ራሱ በአትክልት ይሰሩታል እሱ ማለት ነው። ናጣም እንጣፍ አሁን ስጋ ታሪኪበት ስጋ ከላይ ላይ አደረግና ከዛ ጅብን አደርጋለሁ። ኸላስ ረዳቴ ትንሽ ሾፌሩ ከዚህ እንሰጠዋለን። እባክሽ በሱ ድጋሚማ የለም። አንቺ ግን ግምቴ ግን ጎበዝ ነው። 3 ላም ምናምን ብዬ ነበረ ስጋው ማለት ነው። ግምቴ ጥሩ ነው። ሾፌሩ ከዚሁ ቆርሳ እንሰጠዋለን። እንዴ ሴትዮ ሙሉ አይደለ እንደምትሰጫት እኮ እሰጣታለሁ። ከዛ ይቆራረጥላታል። እንዴ ለምን ነካሹ ብትልሽስ? ላ ስትነሳ እሷ ራሷ ታየዋለች። መጀመሪያ ቆረጥ ነው በኋላ እሱ ደግሞ ችግር የለውም ባይበላም። ለምን እሱ ራሱ ሰርቶ ይላል። ብሽምል ይሰራል ብለሽ ብሻምል አይሰራም። ይወዳል። አንዳንዶቹም አይወዱ አሉ። አሁን ህንዶች መኮሮኒ አይወዱም። ኩብዝ ራሱ ኔፓል ነው ኔፓል ነው ኩብዝ የማይበላ ወላሂ በይ በእውነት ኔፓል ኩብዝ አይበላም በፍጹም። ሴቷ ሩዝ ነው የምንበላለት። ቁርሳችን ሩዝ፣ ምሳ ሩዝ፣ እራት ሩዝ፣ በቃ መክሰስም ሩዝ ማነው ያለች። አንዳንዶቹ አሁን ይበላሉ እዚህ፣ ግን ያቺ አገራችን በቃ እንዲህ ነው የምንጠቀመው። ስለዚህ አገራችን እንደዚህ ከተጠቀመ እዚህ ምን አልፈልግም ማለት ነው። አትወደውማ በዛ መጀመሪያዋ ነው እዚህ አገር እቺና ተጠቀሚያት መሀሏ ላይ በተለይ ሲከተ ነገር እቺ የደረሳት ጣማ ሳር ሄሎ ቆንጆ ነው። ዋናው ቆንጆ መሆኑ እኮ ነው አይደለ? በፊት አልሞቅ ይሄንን ቆረጥ ነበር ማለት ከዛ ጋር ቆየ በኋላ ስራዬን ከጨረስኩ ሳያ መዝጊያ አንዳንዶች ይሄንን ለ30 ደቂቃ
አሀ ለ30 ደቂቃ ነው የምታቆይ? አሁን 45 ደቂቃ ቆየዋለሁ። እሺ ግን ከዛም ቀድሞም ሊጨርስ ይችላል። ያኔ ሊቀላ ይችላል። ግን ማየት ቼክ ታረጊዋለሽ። ሙቀቱን ግን 200 ነው ሙቀቱ 250 ላይ ማረግም ትችላለሽ። እንደዚህ 200 ላይ ከታች ብቻ ማለት ነው።